ስለ አምላክህም ቤት አገልግሎት የተሰጠህን ዕቃ በኢየሩሳሌም አምላክ ፊት አሳልፈህ ስጥ። እኔ በምሰራበት ቀን እነርሱ የኔ ገንዘብ ይሆናሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ኦርቶዶክሳውያን እንደምን ሰነበታችሁ? እንደምን ቆያችሁ? እንኳን ለስድስተኛው የዐቢይ ጾም ሳምንት በሰላም አደረሳችሁ አደረሰን። እንዳለፉት ሳምንታት ሁሉ ለተከታታይ ሳምንታት ስናቀርብ እንደነበረው የዐቢይ ጾም ሳምንታት ትርጉም ዛሬም ስለ ስድስተኛው የዐቢይ ጾም ሳምንት ስለ ስድስተኛው ሰንበት የምንማማርበት መርሃ ግብራችን ነው። ቤተ አኮቴት ቲዩብን ላይክ፣ ሰብስክራይብ በማድረግ ወዳጅ ሁኑ። ስድስተኛው የዐቢይ ጾም ሳምንት ገብርኄር። ይህ ሳምንት እንዳለፉት ሳምንታት ሁሉ ስያሜው የሊቁ የቅዱስ ያሬድ ነው። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ የወንጌልን አደራ በምሳሌ ያስተማረበት ሳምንት ይዘከራል። ትምህርቱም በማቴዎስ ወንጌል እንደተተረከው እንዲህ ነበር። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲህ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለው ቀረበና ሌላ 5 መክሊት አስረክቦ አቤቱ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ አቤቱ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልሶ መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው መሆን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁበትም እንደሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት። ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሱና ጥርስ ማፋጨት ይሆናል ብሎ አስተማረ። አፌን እከፍታለሁ ነገሬን በምሳሌ ይገልጣለሁ ብሎ በክቡር ዳዊት አድሮ የተናገረ ቅዱሱ አምላክ በሥጋ ማርያም ተገልጦ በትንቢት ያናገረውን በመጽሐፍ የተጻፈውን ይፈጽም ዘንድ ወደ ዓለም መጣ። በዚህ ምሳሌ ወደ ሩቅ ሀገር ሄደ ተብሎ የተጠቀሰው ጌታ የንብረቱ ባለቤት መድኃኒታችን ኢየሱስ ክርስቶስ ሲሆን እነዚህ ባለ 5፣ ባለ 2፣ ባለ 1 መክሊት የወሰዱት አገልጋዮች ልዩ ልዩ ጸጋ ተሰጥቶን ያለን የምእመናን የሕዝበ ክርስቲያን ምሳሌዎች ናቸው። የመጀመሪያዎቹ 2 ባሪያዎች ወይም አገልጋዮች ምግባርን ከሃይማኖት ጋር አስተባብረው በያዙ ጻድቃን ምእመናን ይመሰላሉ። መክሊቱን ጉድጓድ በመቆፈር የቀበረው ክፉና ሐኬተኛ አገልጋይ ደግሞ ምግባርና ሃይማኖት የሌላቸው ኃጥአን ምእመናን ምሳሌ ናቸው። ስጦታው በአሃዝ በቁጥር ሲታይ ልዩነት እንደመኖሩ እንዲሁ የአንዳችን ጸጋ ከሌላኛችን የሚለይ መሆኑን ያጠይቃል፣ ያስረዳል። ይህንኑ ሐሳብ ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ሲገልጽ ለአንዱ ጥበብ መናገር በመንፈስ ይሰጠዋልና ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል፣ ለአንዱም
በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ ልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህ ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። በዚህ መሰረት በምሳሌ የጠቀሱት የአገልጋዮች ባህሪ ስንመለከት የባለ አምስቱና የባለ ሁለቱ አገልጋዮች መንፈስ ሁለቱን ሰርቶ ማግኘት እንደሚቻል የሚያምኑ፣ ለጌታቸው ታማኞች፣ በስራቸው በአገልግሎታቸው የሚያጋጥማቸውን ችግር በማሰብ ጊዜያቸውን የማያጠፉ ሲሆኑ፣ ሁለተኛው አገልጋይም ማለትም ባለ ሁለት መክሊት አገልጋይ ለምን እንደመጀመሪያው እንደ ባለ አምስቱ አልተሰጠኝም ብሎ ያለ ማጉረምረም ያለ ኩርፊያ በተሰጠው የሚሰራ የሚተጋ ነው። ባለ አምስቱ 5 ቢያተርፍ የባለ ሁለቱም 2 በማትረፍ ተመሳሳይ ትጋት የታየባቸው የቅን አገልጋዮች ምሳሌዎች ናቸው። ዋጋቸውንም እኩል ነው ያገኙት። ለሁለቱም የተሰጠው የክብር ስም ገብርኄር ቸር ታማኝ አገልጋይ ሲሆን የገቡበትም የክብር ስፍራ አንድ፣ ስሙም የጌታቸው ደስታ ነው። ሁለቱም ቅን አገልጋዮች በጥቂቱ የታመኑ ነበሩ። ከሰጪው አንጻር ሲታዩ የባለ አምስቱም እንደ ባለ ሁለቱ፣ የባለ ሁለቱም እንደ ባለ አምስቱ ጥቂት ነበር። ሰው በተሰጠው ሳያንጎራጉር ፈጣሪውን ቢያገለግል የክብር ክብር ያገኛል። ለሰው ልጆች የሚጠቅመን ችሎታችንን ጸጋችን መቁጠር ሳይሆን በተሰጠን ጸጋ ማገልገል እንጂ። የእነዚህ የባለ አምስቱ እንዲሁም የባለ ሁለቱ መክሊት አትራፊ አገልጋዮች ቤተክርስቲያንን በእውነት በፍቅር በእምነት የሚያገለግሉ ቸር አገልጋዮች ምሳሌዎች ናቸው። የሶስተኛው አገልጋይ ባህሪ መልካም ጎኑ ስጦታው አነሰኝ ለምን ይሄ ብቻ ለኔ ተሰጠኝ ያለማለቱ ሲሆን፣ በአንጻሩ ግን ይህ አገልጋይ ከሥራ ይልቅ በሥራ ጊዜ የሚፈጠረውን ችግር አስቀድሞ የሚያይ የሰነፍ አርቆ አስተዋይ እንደሚባለው አይነት ሰው ሲሆን፣ ሲያተርፍ ሳይሆን ሲከስር ብቻ የሚታየው አንዱን ሁለት ሲያደርግ ሳይሆን ያንኑ ያለው ሲቀማ ይታየዋል። በጌታው ፊት እንደ ወንድሞቹ አይነቱን ትርፍ ይዞ ቀርቦ ሲሸለም ሳይሆን አይነታውንም ጠፍቶበት ለጌታው የሚመልሰውን ሲያጣ ይታየዋል። በመሆኑም ምንም መስራት አልቻለም። ከጌታው ፊት በቀረበ ጊዜ በጎ አገልጋዮች ያልተናገሩትን ነው የተናገረው። ሰነፍ የሚናገረውም ማያምር ተቀምጦ መዓት ከማውራት ዝም አይልም እንዲሉ ዛሬም ቢሆን ተቀምጠን መዓት የምናወራ የእግዚአብሔርን ጸጋ የቀበርን ባስተምርና መናፍቅ ተከራክሮ ቢረታኝስ የማውቀውን እውነት ለመመስከር ስጀምር ቢያሳስርኝ በቤተ ክርስቲያን በሕዝብ በገበያ የሚታዩትን አላግባብ ነገሮች ብቃወም ጠላት ሆነው ቢነሱብኝስ ለምን ዝም ብዬ ደሞዜን ሳልሰራ ልበላም ብለን የምንኖር ስንቶች ነን? የዚህ ሰው ችግሩ መክሊቱ አንድ መሆኑ ሳይሆን በዚያው በተሰጠው አለመስራቱ ነው። እንዲሁ ሁሉ እኛም ያልተሰጠን መክሊት እንደሌለ አውቀን በአቅማችን ማለትም በተሰጠን ጸጋ ማገልገል እንደሚገባን ባለ ሁለቱ በባለ አምስቱ ባለ አንዱ በባለ ሁለቱ መቅረት እንደማይገባው ሁሉም ሊቀ ጳጳስ፣ ጳጳስ፣ ቄስ፣ ዲያቆን አይሆንም። ሁላችን ግን በተሰጠን ጸጋ ብናገለግል እውነተኞቹ ሊቃነ ጳጳሳት፣ ጳጳሳት፣ ቀሳውስት የሚያገኙትን ዋጋ መንግሥተ ሰማያት እናገኛለን። ሁሉም ባለ ራእይ፣ ዘማሪ፣ ወንጌላዊ፣ ፈዋሽ ሊሆን አይችልም። ለእያንዳንዳችን ልዩ ልዩ ጸጋ ተሰጥቶናል። የተወደዳችሁ የእግዚአብሔር ቤተሰቦች በሦስቱ አገልጋዮች አምሳል የተጠቀሱት አገልጋዮች በቤተ ክርስቲያን የምንኖር ልዩ ልዩ የጸጋ አገልግሎት ውስጥ ያለነውን ክርስቲያኖችን የሚመለከት ነው። በቤተ ክርስቲያን ባለ 5 አገልጋዮች አሉ። በወንጌል፣ በእረኝነት፣ በእርዳታ፣ በልዩ ልዩ ጸጋ አንዱን ጌታ በቅንነት የሚያገለግሉ አገልጋዮች ምሳሌ ናቸው። ባለ ሁለቱም እንዲሁ ልዩ ጸጋ ያለው በጸጋውም የሚያገለግል የጌታ አገልጋይ ምሳሌ ነው። ባለ አንዱ ግን ጸጋ እግዚአብሔር የተቀበለ ግን በጸጋው የማያገለግል ደካማ ሰውን ይመስላል። ልክ እንደዚሁ እንዲህ እንደ ባለ አንዱ አገልጋይ መክሊታችን የቀበርን ስንቶች አለን? ምናልባትም ራሷ ክርስቶስ ኢየሱስ በሆነላት ቤተክርስቲያን እግር ሆነ ብንፈጠር ኖሮ የማንሄድ
እጅ ብንሆን የማንዳስስ፣ ዓይን ብንሆን የማናይ በመሆናችን የክርስቶስ አካል ሆነን ለመቀጠል አይቻለንም። የእኛ ጸጋ ምንድን ይሆን? የኔ ጸጋ ምን ይሆን ብለን ጠይቀን እናውቅ ይሆን? መቼም ክርስቲያን ሁሉ የክርስቶስ አካል ነው። የሥራ ድርሻ የሌለው የአካል ክፍል ደግሞ የለም። ሁላችን የክርስቶስ አካል ነን። ስለዚህ አካሉ በመሆናችን ጸጋ አለን። ጸጋ ከታደን ዘንዳ እንደ ጸጋችን ልናገለግል ወንጌልንም በጊዜውም አለጊዜውም ሲሞላም ሲጎልም እንሰብክ ዘንድ በሕይወታችን ተረጉም ዘንድ ዳግመኛም የመስበክ ጸጋ ያለው ይሰብክ ዘንድ የመዘመር ጸጋ ያለው ይዘምር ዘንድ የመጻፍ የመድረስ ጸጋ ያለው ይጽፍ ይደርስ ዘንድ ሁሉም በጸጋው ያገለግል ዘንድ የተገባ ነው። በአንጻሩ ግን እንደ ባለ አንዱ መክሊት እንድትሰጡ አገልጋይ ነገ እንዲህ ቢሆን እንደዚያ ቢፈጠርን እያል ዕለታችን ጊዜያችን ማባከን አይገባንም። በመጠራጠር ክፉውን እንጂ በጎውን ጥፋትን እንጂ ትርፍን ባለማሰብ ባለማመን ከአገልግሎት አንቆጠብ። መከራም ቢመጣ ሞትም ቢመጣ በጎም ሆነ ክፉ ነገር ቢከሰት ነገን የሚያው ጌታ ብቻ ነው። ሰው ይጠላኛል፣ ክብሬ ይቀንሳል፣ ስሜ ይጠፋል፣ ነገ ችግር ይገጥመኛል፣ እሰራለሁ አገለግላለሁ ብዬ ከምሰናከል ከምፈተን ለምን ዝም ብዬ አልቀመጥም አንበል። ለሥራ ለአገልግሎት እንነሳ። እንደ ሁለቱ ቅን አገልጋዮች ይሳካልናል። መጽሐፍም እንደሚል ለሚያምን ሁሉ ይቻላልና። እምነትን ከገበሬ ተምረን ከወፍ አይላፍ አብላኝ ብሎ በእምነት የተለቀመውን ዘር ወደ ጫካ ጥሎ ምን እንደሚያመርት ተፈጥሮ ያስተምረናል። ገበሬ የዘራሁት ባይበቅልስ ወፍ ቢበላውስ ብሎ ቢያስብ ኑሮ ባልዘራም ምርትንም ባላፈሰ ነበር። ዛሬም እኛ ቅን አገልጋዮችን በእምነት መስለናቸው በፍቅር በእምነት ብናገለግል ዋጋ እናገኛለን። ልንጨነቅበትና ልንቀብረው የተሰጠን ጸጋ የምናተርፍበት እንጂ ኪሳራ የሚሆን ጸጋ አልተሰጠንም። እንደ ሰነፉ አገልጋይ ኪሳራችንን ሳይሆን ትርፋችንን፣ ሞታችንን ሳይሆን ሕይወታችንን፣ ውርደታችንን ሳይሆን ክብራችንን እያሰብን ልናገለግል ይገባናል። በአጠቃላይ በዐቢይ ጾም 6ኛ ሳምንት በቤተክርስቲያን የሚቀርበው ንባብ ስብከትና መዝሙር የሚያስረዳን ምስጢር ስለ አንድ በጎና ታማኝ አገልጋይ በምሳሌ የተነገረውን ትምህርት ነው። በዚህ የወንጌል ንባብ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻው የፍርድ ቀን ሰዎች እንደ ሥራቸው መጠን እንደሚዳኙ በምሳሌ አስተምሯል። የአምላካችን የእግዚአብሔር አብ ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋና የመንፈስ ቅዱስ ኅብረት ከኛ ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።